በጣም ጥሩ። በስተመጨረሻም ነቃሽ። የት ነው ያለሁት? ገሃነም። ለአንቺ የሚገባሽ ገሃነም። ምንድነው እጄ የታሰረው? ወይዘሮ ሜላት ምንድነው እያደረግሽ ያለሽው? ለምንም አይደለም። አንዲት ያስቸገረች ትንኝ ያለች፣ እሷን ልጨፈልቃት። እኔ አልገባኝም። እና እኔ ለምንድን ነው ያሰርሽኝ? ኧረ አልገባሽም? ለነገሩ ከእንዳንቺ አይነት ትንኝ ምን ይጠበቃል? ድሮ ማውቂው ነበር እንደማትታመኝ። ከእንዳንቺ አይነት ፈሪ ለነገሩ ምን ይጠበቃል? እኔ በፍጹም አንቺን ለማታለል አልሞከርኩም። ዝም በይ አፍሽን ዝጊ። ምን ብለሽ ልትነግሪው ነበር? እና አትስይሽውን ገለቀበ ነው። ግን እኔ ምንም አላደረኩም። እህት አስገድዳኝ ብለሽ ልትነግሪው ነበር። ከዛ አንቺ ነጻ ትሆኛለሽ፣ እኔ ደግሞ ወደ እስር ቤት እገባለሁ። ወይዘሮ ሜላት፣ እኔ ለማንም ምንም ነገር ለመናገር አልሰብኩም። የተሳሳተ ነገር ነው ያሰብሽው አይደል? እና በዛ ሰዓት ወንድሜ ክፍል ልትገቢ የነበረው ደህና አይደል ልትይው ነው ወይስ ሌላ የጀመርሽው ነገር አለ? አይ ኧረ ምንም አልጀመርኩም። እና ምን ፈልገሽ ነበር ወንድሜ ክፍል ልትገቢ ነበር? አይ እራት ካልበላ ላቅርብልህ ልለው ነበር። ቆይ ስትይ ጅል ነው እንደሚመስልሽ? ያደረግሽው ነገር ጸጸቶሽ? ከጸጸትሽ ለመዳን ብለሽ ለመናገር ወሰንሽ አይደል? አይ እኔ ለማንም ምንም ነገር መናገር አላሰብኩም። ለነገሩ አሁን ምንም ለውጥ የለው። ከዚህ ቤት ሬሳሽ ብቻ ነው የሚወጣው። አንቺንም እንደዛ ደደብ አንድ መቃብር ውስጥ ቆፍሬ የሚከታችሁ። ከዛ በኋላ ምን እንደማላውቅሽ ወደ ልጅሽ ጋር ሄዳለሁ። ይሄ ልጅ ስም ማን ነበር? ዳንኤል። እሱንም አንቺንም አንድ መቃብር ውስጥ ነው የምከታችሁ። እባክሽ ወይዘሮ ሜላት እባክሽ፣ እኔ ከፈለግሽ ግደኝ፣ ልጄን ግን ተይው እባክሽ። ለእሱም ቢሆን ያለ እናት ከሚያድግ ይሻለዋል። እናቱ እንደቀበረሽ ከሚያውቅ ራሱን ከሚያጠፋ ምን እንደላግልሽ ይሻላል። እባክሽ ወይዘሮ ሜላት፣ አሁን እሱ ጊዜ አልፏል። ይህን ቀድመሽ ነበር ማሰብ የነበረብሽ። ሄሎ ሊና፣ ደህና ነሽ? ምንድን ነው የተፈጠረው? ስደውል አታነሺም። ወደ ፖሊስ ጣቢያ እየሄድኩኝ ነው። ሄሎ ሄሎ ሄሎ። ማን ነው? ምን ይዘጋሻል? መልሽልኝ። ማን ነው? ማንም አይደለም። ይቅርታ አድርጊልኝ። ሁለተኛ እንደዚህ አይነት ነገር አላደርግም። ሁለተኛ እድል እንዲሰጥሽ ትፈልጊያለሽ? ቆይ እንዴት ላምንሽ እችላለሁ? ካሁን በኋላ በልጄ እምልልሻለሁ፣ ካላንቺ ፍቃድ ምንም አላደርግም። እሱንም አሳንሽ። እንዳንቺ አይነት ሰዎች ሁሌም ቢሆን ለውድቀት ነው ምክንያት የሚሆኑት። እባክሽ እባክሽ ወይዘሮ ሜላት እባክሽ እባክሽ ተይኝ። ሸናት ግባ፣ ተቀመጥ። እሺ ፈልገኝ ነበር? ፋይሎቹ እያየኋቸው ነበር እና አንዳንድ ያልተሟላ ነገር አላቸው። ሰሞኑን ደግሞ ብዙ የምሰማው ነገር ጥሩም አይደለም። ምን ነው ሳሚ፣ የተፈጠረ ነገር አለ? ሰሞኑን በህገወጥ ስራ የተነሳ በጣም ብዙ ድርጅቶችን እየተዘጉ ነው እና አሸናፊ፣ እኔ በዚህ የተነሳ በፍጹም ስሜ እንድነሳ አልፈልግም እና እያንዳንዱን ነገር በደንብ አጣራ። ለምን እንደዛ አሰብክ? ማለቴ ሁሉንም ፋይሎች ቼክ አድርገናል ብዬ ነው። እሱ ልክ ነው። ፋይሎቹ ብዙም ስህተት አላየሁም። ሰሞኑን የምሰማው ግን ጥሩ ነገር አይደለም። ለማንኛውም እቃ ተቆጣጣሪ ስዩም እንዲሆን አስቤያለሁ። ጥሩ፣ በኋላ ሲመጣ ሁሉም ነገር አሳየዋለሁ። አይ ስዩም እዚህ የለም፣ ለስራ ጉዳይ ከሀገር ወጥቷል ብላኛለች ሜላት። ከሀገር ወጥቷል? ትናንትና እኮ ተደዋውለን ለዛሬ ተቀጠርን ነበር። በዛ ላይም በአስቸኳይ ምሰራልኝ ስራ አለኝ ብሎኝ ነበር። ያው የስዩም ነገር ታውቆ የለም ሀሳብ ቀይር ይሆናል።
ለማንኛውም ስመጣ ታሳየዋለህ። መልካም። ይቅርታ ግን አንድ ጥያቄ ልጠይቅህ። ምን? ቤት ሰላም ነው? ሊና ደህና ነች አይደል? አዎ ሁሉም ሰላም። ምን ነው ስለ ሊና ጠየቀኝ? የተፈጠረ ነገር አለ? እሺ በቃ ስራውን ስጨርስ አሳውቅሃለሁ። መልካም። ሄሎ ሜላት ነኝ። አንድ ነገር እንድታደርግልኝ ፈልጋለሁ። ትደውያለሽ ብዬ አልጠበቅኩም ነበር። ምን ልታዘዝ? አንድ ሰው እንድትከታተልልኝ ፈልጌ ነው። ወይዘሮ ሜላት ቆሻሻሽን ላጸዳልሽ እችላለሁ። ሰው መከታተል ግን የኔ ስራ አይደለም። መከታተል ብቻ ነው። እኔ ይህን ማድረግ አልችልም። በጣም አደጋ አለው። ይሄ ደግሞ ለአንተ በጣም ቀላል ነገር። ከዚህ በፊት ሰው ተከታትዬ ምን እንደደረሰብኝ ታውቂያለሽ። አንተ ውጪ እዚህ ስራ ላይ የምተማመንበት ሌላ ሰው የለም። መከታተል ብቻ ነው። ቀሪውን እኔ ጨርሰዋለሁ። እሺ ማንን ነው የምከታተልሽ? አዲስ ነገር ካለ አሳውቅ። ወንድሜ በዚህ ሰዓት እዚህ ምን ትሰራለህ? መግባት ይቻላል? ምን ነው ወንድሜ፣ የተፈጠረ ችግር አለ እንዴ? ምን ማለት ነው? እህቴ እንደማየት መምጣት አልችልም እንዴ? ትችላለህ። ትላንት አብረን ነበረን ብዬ ነው። በዛ ላይ እዚህ ቤት መጣ አታውቅም። እሱስ ልክ ነሽ። በጠዋት ስትወጪ ምን ተፈጠረ ብዬ ነው። በዚያ ላይ የሊና ቤት አልነበረችም። ስትወጪ አይተሻታል? ደግሞ ለሰራተኛ መጨነቅ ጀመር። እንዴት አልጨናነቅ? ሊና ማለት እኮ ቤተሰባችን ነች። በዚያ ላይ ደግሞ ጠዋት ቁርስ ሳታቀርብ የትም ወጥታ አታውቅም። ሊና እዚህ ምን ትሰሪያለሽ? የተፈጠረ ችግር አለ? ከትናንት ጀምሮ ልክ አይደለሽም ሊና። ሊና ልትነግረኝ የምትፈልገው ነገር አለ። ምንድን ያልሽው? ሁሉንም ነገር እኔ እናገራለሁ። እኔ እንዳደረግኩት ለፖሊስ እናዘዛለሁ። ከዛ አንቺ ደግሞ ትቀጅኝና ለመናገር ካሰብኩኝ ለፖሊስ ትሰጫዋለሽ። ቆይ ለምን ሁሉንም ነገር የምትናዘዥ ከሆነ ህይወትሽ ካሁን በኋላ ያበቃለታል። መመለሻ የሚባል ነገር የለም። ምክንያቱም እኔ ለልጅ አስፈልጋለሁ። ልጄ ካለ እናት እንዲያድግ አልፈልግም። እኔ ከሞትኩኝ ልጄ ማንም የለውም። ካለ እናት እንዲቀር አልፈልግም። በህይወት ሊያቆየኝ የሚችለው ብቸኛው ነገር ልጄ ነው። መቼም ሁሉም ሰው የራሱ የሆነ ደካማ ጎን አለው። ይሄን የምትፈልጊ ከሆነ በጣም ጥሩ፣ ግን ይሄ የመጨረሻ እድልሽ ነው። ድጋሚ እኔን ለመካድ ብታስቢ አንቺንም ልጅሽን አንድም ቀን ውስጥ የምትይኝን በሙሉ አደርጋለሁ። በጭራሽ አልክድሽም። ሌላው ደግሞ ከዛሬ ጀምሮ እኔ ቤት ነው የምትሰሪ። ምን እንዴ? ለአቶ ሳሙኤል ምን እለዋለሁ? እሱ ሌላ አይመለከተኝም። ከፈለግሽ አንተ ጋር መስራት ደብሮኛል ማለት ትችያለሽ። እኔ ሊና አቶ ስዩምን ገድዬዋለሁ። የገደልኩት እኔ ነኝ። እኔ ነኝ ተጠያቂ። እኔ ብቻ ነኝ ተጠያቂ።
ሊና የተፈጠረ ነገር ካለ ንገሪኝ። ሜላት ምንድነው እኔ የማላውቀው የተፈጠረ ነገር አለ እንዴ? ሊና አትፍሪ፣ ለኔ ነገርሽኝን ንገሪ። ጋሺ በዚህ ሁኔታ ልነግር አልፈለኩም ነበር፣ ግን በቃ ከወይዘሮ ሜላት ጋር ለመኖር ወስኛለሁ። ለምን? የተፈጠረ ችግር አለ ወይስ ያስቀየምሽ ነገር አለ? አረ በፍጹም ጋሺ፣ ለልጅ የቅርብ መሆን ስለፈለኩ ነው። አንተ ለኔ በጣም መልካም ሰው ነህ። ምንድን ነው የምታወራው? እኔ የማላውቀው የተፈጠረ ነገር አለ? አረ ምንም የለም፣ ለልጅ ቅርብ መሆን ስለፈለገች ነው። ስሚ ሊና፣ እዚህ መስራት በመፈለግሽ እኔ አልቃወምሽም፣ ግን የደበቅሽ ነገር ካለ በጣም ነው ማዝነብሽ። እንዴ ወንድሜ፣ ለምንድን ነው የምታስጨንቃት? መመለስ በፈለገች ሰዓት መመለስ ትችላለች። በቃ አንቺ ወደ ስራሽ ተመለሽ። እህቴ ምንድነው የተፈጠረው ነገር? ድንገት ከመሀል ሀሳቡ ያስቀየራት ምንድን ነው? የደበቃችኝ ነገር አለ? ምንም የለም ወንድሜ። ይልቅ አሁን የመጣኸው ለዚህ ነው? እሱማ ስለ ስሊም ልጠይቅሽ ነበር የመጣሁት። በተደጋጋሚ ብደውል ስልክ አይሰራም። መቼ እንደምመለስ ነግሮሻል? ሄላሺ ደውል ስልክሽ አይሰራም። ትናንት ማታም እያለቀሽ ስልኩን ጆሮዬ ላይ ዘጋሽው። ለወንሽ ለምንድን ነው የማትነግሪኝ? ምንም አልሆንኩም። የማንም ነገር አስጨንቆኝ ነው። በቃ አታስብ። ከመቼ ጀምሮ ነው ከኔ ነገሮችን መደበቅ የጀመርሽው? እየደበኩኝ አይደለም፣ ግን በቃ በእኔ ጉዳይ እንድትጨነቅ ስላልፈለግኩኝ ነው። ምን ማለት ነው የኔ ጉዳይ ነው ማለት? የኔ አንቺ መባባል ጀመር? አንቺን የሚያስጨንቅሽ ነገር በሙሉ እኔንም እኮ ያስጨንቀኛል። አውቃለሁ፣ እንደዛ ለማለት ፈልጌ እኮ አይደለም፣ ግን በቃ ለትንሽ ጊዜ ብቻ መሆን እፈልጋለሁ። መቼ እንደሚመለስ አልነገረኝም፣ ግን በቅርቡ የሚመጣ ይመስለኛል። ወደ ስራ ቦታ መቼ ነው የምትመለሺው? ሰሞኑን ስራ ቤት ውስጥ ሆኜ ነው የምሰራው። ከፈለግኝ ግን መምጣት እችላለሁ። አረ ችግር የለውም። ዛሬ ስራ ቦታ ሰጣሽ ነው። በቃቸው በኋላ ደውላለሁ። አቤት ጋሽ ፈለጉ? ሊና ምን እንደተፈጠረ ምን እንዳጋጠምሽ ምንም አውቀው ነገር የለም። እኛ ማለት እኮ ቤተሰብ ነን። የተፈጠረ ችግር ካለ አብረን አንድ ላይ ነው ማለፍ ያለብን። ሰሞኑን ልትነግሪኝ ያልፈለግሽው ችግር እንዳለ ይገባኛል። ብቻ አንድ ነገር ማወቅ ያለብሽ ሁሌም ካጠገብሽ የምትፈልጊው ነገር ካለ በማንኛውም ሰዓት ወይ ለኔ ወይ ለሜላት ተናገሪ። በጣም አመሰግናለሁ ጋሽ። እህቴ በጣም መልካም ሰው ነች። በደንብ ትንከባከብሻለች። አዎ በደንብ። በቃ ደህና ዋይ። ከፈለግሽኝ ደውይልኝ። እሺ ቻው። ይቅርታ የሚላት ቤት አይደለም እንዴ? ነው። ማን ፈልጋ ነው? ሚላት የለችም? አስገቢ። አንቺ እኔ እንግዳ ነው። ማለች? መቼም እዚህ ቤት የሚመጣው ሰው ማለቂያ የለውም። እባክህ ሰራተኛዬ ናት። ምን ሰራተኛ ነው? ምን ያክል ችግር እንደሚያጣብን አታውቂም? አዎ አውቃለሁ። እቺ ምንም አታመጣም። በራሴ ቁጥጥር ውስጥ ነች። ሊና ሊና! አቤት። ወጣ ብለሽ አስቤዛ ይዘሽ ነኝ። እኔ የምለው ዛሬ በይሳ ደረሽ? ስሊም የለም? የለም። የት ነው?
የለም አልኩ የለም ነው። ምንድነው ስለሱ ጥያቄ የምታበዛብኝ? ለዛ ነው የመጣው? በማወቃችን። ቆይ ምንድነው ያናደደሽ? ለስራ ከሀገር ወጥቷል። ለምን ለትንሽ ቀን እዚህ አትቆይ? አሹ እዚህ ምን ሰራለህ? የትም ብትሄጂ ፈልጊ እንደማገኝሽ ነግሬሽ ነበር። ቆይ ያለሁበት ማን ነገረ? ከትላንት ጀምሮ ልክ እንዳሉን ሻውቄ ነበር። ከዛ በኋላ ሳሚን ጠየቅኩት፣ እሱ ነው የነገረኝ። አሹ እባክህን፣ ለእኔም ለአንተም ሲባል ለትንሽ ጊዜ መገናኘት የለብንም። ቆይ ለምንድን ነው የተፈጠረውን የማትነግሪኝ? እኔን አታምኚኝ? ከማንም በላይ አምናለሁ፣ ግን ምንም የተፈጠረ ነገር የለም። እና ለምንድን ነው ከሳሚ ቤት ወጥተሽ ሜላት ጋር የገባሽው? ለጊዜው ነው። አንዳንድ የሚሰሩ ስራዎች ስላሉ እንዳግዛት ጠርታኝ ነው። ስማኝ አሹ፣ አውቃለሁ ምን ያህል እንደምትጨነቅ፣ ግን እንድታምነኝ እፈልጋለሁ። ሁሉንም ነገር በጊዜ እነግርሃለሁ። አሁን ግን አይሆንም። እሺ፣ እኔ አንቺን ለማስጨነቅ ፈልጌ አይደለም። በቃ ወደ ስራ ልመለስ። ሰሞኑን ስራ ላይ የተፈጠረ ችግር አለ እንዴ? አይ የለም። ሳሚ ስራ ላይ ቁጥጥር እንዳደርግለት ፈልጎ ነው። ስዩም ነበር እንዲሰራ የፈለገው። ስዩም ደግሞ ሰሞኑን የለም። ማለት የት እንዳለ አታውቁም? ሜላት ሌላ ሀገር ለስራ ሄዷል ብለናለች። ብንደውለትም ስልኩ አይሰራም። ያው እሱ እስኪመጣ እየጠበቅን ነው። ዲና የት ሄድሽ? እና መቼ እንደሚመለስ የምታውቁት ነገር አለ? ምንም የምናውቀው ነገር የለም። በቅርቡ ይመለሳል ብለን ተስፋ እናደርጋለን። በቃ ወደ ስራ መመለስ አለብኝ። ራስሽን ጠብቂ። እወድሻለሁ። የት ሄዳ ነው ደግሞ? እንደመጣው ልንገራት ሌላ ነገር እንዳታስብ። ወይዘሮ ሜላት፣ ወይዘሮ ሜላት